ቢስሚላህ ሰላም አለይኩም። ዛሬ በአላህ ስም ልለምናችሁ ነው የመጣሁት፣ ሌላ ነገር አይደለም። ይሄን ቪዲዮ ለዚህ ሰው እንድታደርሱልኝ ማለት ነው። ቲክቶክ እያየው ነበርና የቪዲዮ ይመጣልኝ፣ በጣም ተደነቅያለሁ። ወላሂ አልሐምዱሊላህ በእስልምና ውስጥ ስንኖር እንደነት የተዘባረቀ ህይወት የለንም እና እስኪ ዛሬ እንዴትም ብላችሁ በቻላችሁ ተቅም ይሄን ቪዲዮ ለዚህ ሰው አድርሱልኝ። እኔ ሞትን የማስበው ሞትን የማየው የምረዳው የልብ ምት መቆም እንደሆነ ከዛ በኋላ ምንም ነገር ይኖራል ብዬ የማስበው ነገር ባይኖርም ግን እንደሚባለው ከሞት በኋላ ህይወት ካለ ሁለት ነገር ሀፕን ቢያደርግብኝ ደስ ይለኛል ማለት ነው። አንደኛው ድጋሚ እዚህ ምድር ላይ ብፈጠር ደስ ይለኛል። ከሞት በኋላ ይሄንኑ ራሴን ሆኜ ይሄንኑ አብዲሳ ሆኜ ድጋሚ ይሄን ላይፍ ኤክስፒሪየንስ ባደርገው ነው የምመኘው። ከሞት በኋላ ሌላ ዓለም ሌላ ህይወት አንድም የምመኘው የሚያጓጓኝ ነገር የለም። አም ሶሪ ቱ ሴይ ዚስ የሰዎች ፍላጎታችን ሊለያይ ይችላል ወይም ትንሽ ወጣ ያለ ሀሳብ ሊሆን ይችላል፣ ግን ዩኒቨርስን ነው እንጂ ድጋሚ ኤክስፒሪየንስ ማድረግ የምፈልገው ሌላ የማላውቀው የምመኘው አይነት ዓለም የለም። አጉል ጠርጣሪዎች ሞተው እንደማይቀሰቀሱ ተናዘዋል። የዱንያ ፍጻሜያቸውን በሞት እንደሚዘጋ ተናዘዋል። ይህ ግን ስተት ነው። አላሁ ስብሓነሁ ወተዓላ ቁርአን ላይ ይሄን ንግግራቸውን አስፍሮታል። ወቃሉ ብለዋሉ ኢን ሂየ ኢላ ሐያቱና ዱንያ ወማ ነሕኑ ቢመብዑሲን አሉ። እቺ ብቻ ናት እኮ ምድር፣ ወማ ነሕኑ ቢመብዑሲን እኛም አንቀሰቀስም። ህይወት እቺ ብቻ ናት፣ ከሞትም በኋላ መቀስቀስ የለም አሉ ይለናል ሱረቱል አንዓም ላይ። ሌላም ሱረቱል ጃሲያ ላይ ወቃሉ ብለዋሉ ማ ሂየ ኢላ ሐያቱና ዱንያ እቺ ህይወት ብቻ እንጂ እኮ ሌላ የለም። ነሙቱ እንሞታለን፣ ወነሕያ ሕያው እንሆናለን። እንቀሰቀሳለን ማለታቸው አይደለም፣ በልጆቻችን ሕያው እንሆናለን። እኛ ስንሞት ልጅ እንተካለን፣ ያው ሕያው ሆነ ማለት ነው። ወማ ዩህሊኩና ኢላ ደህር የሚገለንም የሚያጠፋንም የጊዜ ሁደት ብቻ። ስናረጅ እንሞታለን፣ ልጅ ይተካል ይሞታል። ይሄ እንጂ እኛ የሚገለም የሚቀሰቅሰን የለም። አላህ ምን አለ? ወማ ለሁም ቢዛሊከ ምን ዒልም በሚናገሩት ላይ እውቀት የላቸውም። ኢንሁም ኢላ የظኑን እነሱ አጉል ጥርጣሬ ውስጥ ብቻ ናቸው ይለናል። አወለም የረል ኢንሳኑ የሰው ልጅ አይመለከትም አልተመለከተም እንዴ? አና ኸለቅናሁ ሚን ኑጥፈትን እኛ ከፍትወት ጠብታ ፈጥረነው ፈኢዛ ሁወ ኸሲሙን ሙቢን ከዛ የወጣለት ተከራካሪ ሆነ። ሕፃን እኮ ነው ነበር። ከእናቱ ማህፀን ወጥቶ ማደግ ሲጀምር መጠንከር ሲጀምር የምን አላህ ነው ማን ነው የሚቀሰቀሰኝ ሲል የወጣለት ሙቢን ግልጽ ተከራካሪ ይሆናል አለ አላህ። ወضرب لنا مثلا ለኛ እኮ ምሳያን አደረገልን። ወነሲየ ኸልቀ ከምን እንደፈጠርነው ረስቶ ቃለ ብሏል መን ዩሕይ العظام وهي رميم አጥንቶችን ከበሰበሱ በኋላ ማን ነው የሚቀሰቅሳቸው ብሎ አለ። መልስ ስተው ቁል ብለህ በለው ዩሕይሃ الذي أنشأها أول مرة መጀመሪያው የፈጠረው ይቀሰቅሳታል በለዋ። መጀመሪያ ያስገኘው እሱ ነው የሚመልሳት በለው። ወሁወ ቢኩል ኸልቅን ዓሊም እሱም በፈጠረው ነገር ሁሉ አዋቂ ነው። አላህ መልስ ሰጠ። እኔ የማስተምራቸው ተማሪዎቼ ሁለት መጡና ሞቶ በመቀስቀስ ላይ ለካ ውስጣቸው ጥርጣሬ አድሯል። መጡና ኡስታዝ እንዴት ነው ሞቶ የመቀስቀስ ነገር አሉ። እኔም ተማሪ እንደመሆናቸው ሎጂካል መንጢቂ ጥሩ መረጃዊ መልስ ሰጠዋቸው። ምን አልኩት? እድሜ ስንት ነው አንተ አልኩት። 20 ዓመት ያለ። ኦኬ ከ22 ዓመት በፊት የት ነበር ካልኩት ልጁ ደነገጠ። ከ22 ዓመት በፊት ዝም አለ። አልነበርክም አይደል አልኩት። አዎ አለ። ከ22 ዓመት በፊት ዱንያ አታውቅህም አይደል? አዎ። ስም አልወጣልህም ነበር? አዎ። እናት አታውቅህም፣ ዓለም አታውቅህም? አዎ አለኝ። ታዲያ የዛሬ 21 ዓመት እናት ማህፀን ውስጥ ተረገዝክ። የዛሬ 20 ዓመት ልክ ወደ ዱንያ ተወለድክ። መተንፈስ ጡት መጥባት ጀመርክ። ሱብሓንአላህ አሁን ለዚህ እድገት በቃ። ያኔ ካልነበርክበት ያመጣህ ጌታ ይቀሰቅስሃል አልኩት። አላሁ ስብሓነሁ ወተዓላ
ያ መጀመሪያ ያስገኘን ጌታ ይቀሰቅሰናል። وهو أهون عليه ነው የሚለው ቁርአን ላይ እናንተን ከፈጠረ በኋላ ሙታችሁ መቀስቀስ ለሱ የቀለለ ነው። መጀመሪያ መፍጠር ነበር ቢከብድ የሚከብደው። وهو أهون عليه የሚለውን ዑለማዎች ሲፈስሩ የመጀመሪያው ይከብዳል ማለት አይደለም፣ ግን እንደ ሎጂክ ቢታይ የሚከብደው መጀመሪያ ማስገኘት ነበር። የተፈጠረን ዙሮ መገንባት ማጠራ ነገር ነው። መጀመሪያ የፈጠረን ጌታ ይቀሰቅሰናል። እንደፈለግነው አድርገው ይቅበሩ፣ በጣት ሰው ወንዝ ውስጥ ይበትኑ፣ እንስሳ ይቧጨቃል፣ አላህ ይቀሰቅሰናል። እና እንደ የተዘበራረቀ ህይወት ከምትኖር እስኪ ስለ እስልምና ትንሽ ናጥና። ለሰበካም አይደለም የመጣሁት፣ ይሄን አስተሳሰብን እንድትቀይር ስለፈለኩ ነው። ያው እንግዲህ እኛ እንደ ሙስሊሞች አልহামዱሊላህ ረቢል ዓለሚን። ሰላም አለይኩም።